ሁላችሁም ዝርዝሩ ሰፋ ያለ ነው። በእያንዳንዱ ዝርዝር ገብቼ መጥቀስ አልፈልግም። ያው የመጣችሁት ሴት አመራሮች በሙሉ እንኳን ደህና መጣችሁ እያልኩኝ ያው ዛሬ የሚሰጠው የስርዓተ ጾታ ስልጠና ወይም ደግሞ የሊደርሺፕ አቅማችን ለማጎልበት የአመራር ስልጠና ነው የሚሰጠው። ምናልባት ከዚህ ያለነው ሰዎች በሙሉ የሴት መሪዎች ነን ማለት ነው። እኛ ሴት መሪዎች ደግሞ በበታቻችን የምንመራቸውን ሴቶች እንድናበቃ እንድናበረታታ በውጤት የተሻለ እንቅስቃሴ እንዲኖር የምናደርግ ሰዎች ስለሆነ ያው ስልጠናውን በተገቢው መንገድ ወስደን ቀጣይ ለምንሰራቸው ስራዎች በተለይ ሴቶች ላይ የሚሰሩ ስራዎች አብዛኛዎቹ በጣም በጥሩ ውጤት የሚበረታቱ ስራዎች አሉ። ግን ደግሞ ወደኛ ተቋም ወስደን ሴቶች በመሪነት ደረጃ እንዲመጡ በማድረግ በተለይ ከተማ አካባቢ ብዙ ስራዎች እንሰራለን። በሴቶች የልማት ህብረት ማለት ነው ወይም በሴቶች ልማት የሚባለው በሱ በጣም የተለያዩ ስራዎች እንሰራለን። እነዚህ ስራዎች ስንከውን ደግሞ ያው በመሪነት ደረጃ ሆነን ነው። በልማት ቡድን ተደራጅተን፣ በሴቶች ማህበር ተደራጅተን፣ በሴቶች ክንፍ ተደራጅተን እና በፌዴሬሽን ተደራጅተን ነው እየሰራን ያለና ይህን አደረጃጀት ውጤታማ እንዲሆን ጠንካራ እንዲሆን በማድረግ በኩል ደግሞ የእኛ ተቋም ትልቅ ድርሻ አለበት። ለዛ ነው ይህን ስልጣን አዘጋጅተን ቢያንስ እንኳን ሴት መሪዎችን የምናበቃበትና የምናሰለጥንበት መንገድ መመቻቸት አለበት በሚል ያው የበጀት ድጋፉ ከዶክተር ዲፕ ነው። ያው በየዓመቱ እንሰለጥናለን። እዚህ ያለን ሰዎች ከሰለጠን በኋላ ደግሞ ወደታች ወርዶ ያሉትን ሴቶች በማብቃት በኩል ሰፊ እንትኖች ስላሉ እሱን ለማስተካከል ነው ዛሬ ስልጠና የጠራ ነውና ስልጠናውን በተገቢ መንገድ ወስዳችሁ ወይም ደግሞ ተከታትላችሁ በተለይ ደግሞ ፕሮጀክቱ በሚሰራባቸው አካባቢዎች በልማት ኮሚቴ ተጠርታችሁ የመጣችሁ እህቶች ያላችሁ ልማቱ እንዴት እየሄደ ነው፣ እንዴት እየተፈጸመ ነው፣ ከበጀቱ ጀምሮ ማለት ነው። እያንዳንዱ ቀበሌ በጀት ተመድቦለት ነው የዶክተር ዲፕ ልማት የሚለማው። ያንን ሁሉ ከመከታተል ጀምሮ በእያንዳንዱ የልማት ኮሚቴ ሁለት ሴት ስላለ እነዛ ሴቶች በደንብ ልማቱ እንዴት እየሄደ እንደሆነ መገምገም፣ አብሮ መከታተል። ምናልባት እንኳን ቢሰራ እኛ ሴቶች ነው ተጠቃሚ የምንሆን፣ መንገድ ቢሰራ እኛ ሴቶች ነው ተጠቃሚ የምንሆንና በዛ ልክ ወስዳችሁ ስልጠናውን ወደ ተግባር የምትቀይሩት። በዛው ተጨማሪም የአመራርነት ሚናችን ከፍ እንዲል በተለይ ተቋም አካባቢ የመጣችሁ እህቶች አላችሁ፣ ቀበሌ የመጣችሁ እህቶችም ስላላችሁ ስልጠናውን ወስደን በደንብ ወደ ተግባር እንድንቀይረው የሚል ሀሳብ ነው ያለኝ። ያው እንኳን ደህና መጣችሁ እያልኩኝ መድረኩ በይፋ የተከፈተ መሆኑን ማብሰር እፈልጋለሁ።